የማረሚያው ፖሊስ ታሳሪው ምግብ እየበላ ያለ መጥቶ ራሱ እያወቀ ይጋጫል። ይቅርታ ሲጠይቀው ይቅርታ ጠይቀኝ ብሎ በያዘው ዱላ ይቀጠቅጠዋል። በተደጋጋሚ ይቀጠቅጠዋል። አንዱ ግን በደንብ የተመለከተው ነበር። ስሜታዊ ሆኗል። ግን ማረሚያ ስለሆነ ምንም ማድረግ አልቻለም። ብናደድም ዋጥ አድርጎ ዝም ብሎ ነበር። በደንብ ይቀጠቅጠውና ውጣ ብሎ ያባረዋል። ምንም ሳደር ቁጭ ብሎ እየበላ ከኋላ መጥቶ ይመተው ራሱ ነበር። ከዛ በኋላም ግን እሱ እንደተጋጨ አድርጎ ይቀጠቅጠውና ከዛ ያወጣዋል። ቀጥሎ ደግሞ ማይል ስለ የሚባል ትልቅ ሰውዬ ይመጣና ማይል ስለው የስስር ስለው ሲረት በለኝ ብሎ መጥቶ ከኋላ አንገቱን ያንቃል። የሙስና ነገርንም አንተና ያወጣው ብሎ ይናገረዋል። ሰርጀሪም ሰውዬው ተሰርቶ ነበር። ሰርጀሪው አልቋል አይደል ምናምን ሐሰተኛ የሰርጀሪ ፋይሎችን ያስገባ ነበር ወይም የሕክምና ማስረጃዎችን ይደብቅ እንደነበር ያወራዋል። ይሳሳቃል ከጓደኛው ጋር ሙስና ሰርቼብ ገንዘቤን ወስጃለሁ ብሎ ይናገረዋል። እስር ቤት ስለሆነ ምንም ማድረግ አልቻለም። እሱ ሰውየው ደግሞ ይቅርታ ምናምን ጠይቋል። መሀል ላይ ደግሞ ሰርጀሪውን በእውነት ፈልገው እንድትሰሩት ብሎ ይነግረዋል። አሁንም ተነስ ሆድን አስተካክላለሁ አንዴኑ ሰርጀሪ ተሰርተዋል ይለዋል። ከዛ በኋላ ቁም ይለውና ሆዱን በቦክስ ይመታዋል። መጀመሪያም ሆዱን ሰርጀሪ ሰርቶ ነበር ሰውየው የነበረው። ከዛ ከኋላ ተናዶ ይቆማል። ሰውየውን ሲመቱት አልቻለም ነበር። መጀመሪያም ተናዶ ያለ አሁንም ይሄን ሰው ሲመቱት አልቻለም ነበር። ከዛ ከተመታ በኋላ ይቅርታ ስል ይቅርታ አይደለም ገና ይቀራል ብሎ ጠረጴ ወይም ወንበር የብረቱን ያነሳና ለማተው ሲሆን ከኋላ መጥቶ ይይዛል። ከዛ በኋላም በድጋሚ ሊያስለቀው ሲሆን ይከለክለዋል። የፌርሙሪስ አንደር ፕሪዘን ኪንግ ይላል። ከዛ በኋላ ነው ብሎ ሌሎቹን ታሳሪዎች ከዚህ ውጡ ይላቸዋል። ሁላችሁም ልቀቁ ከዚህ ጋር ይላቸዋል። ይህ ደግሞ ትልቅ ሰው ለምን ትመታዋለህ ብቻውን ይኑርበት ይለዋል። ሁሉንም ካወጣ በኋላ ደግሞ አሁን ከማጋነ ብሎ ጠይቀውና ከዛ